እንደ በግ ኑሪ ተብዬ እንደ ምንድነው ሚኖረው የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው እንደ በግ ኑሪ ተብዬ እንደ ምንድነው ሚኖረው የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው እንደ በግ ኑሪ ተብዬ እንደ ምንድነው ሚኖረው ሰላም ሰላም ውድና ተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ ሁሉ ሰላም እንዴት አላችሁ እያልኩኝ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ ዛሬ ይዤላችሁ መጣሁት ሰሞኑን በቲክቶክ በዩቲዩብ በጣም አነጋጋሪ የሆነ መዝሙር ይዤላችሁ መጥቻለሁ ቪዲዮውን ላይክ በማድረግ ጀምሩ እስከ መጨረሻ መከታተላችሁን እንዳትረሱ ኮሜንት አድርጉ ሰብስክራይብ ቪዲዮውን ላይክ ማድረጋችሁን እንዳትረሱ tara ta ta tara tara ta 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 tara tara ta 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 tara tara ta 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 እንደ በግ ኑሪ ተብዬ እንደ ምንድነው ሚኖረው የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው እንደ በግ ኑሪ ተብዬ እንደ ምንድነው ሚኖረው ያምራል ባይዘው በጣም ደስ ይላል እስከ መጨረሻ ተከታትለን እንመለስ ቡም እንደ በግ ኑሪ ተብዬ እንደ ምንድነው ሚኖረው የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው የኔ ባሪ የኔ ጸባይ ለጌታ ቤት ይሆናል ወይ እንደ ቃሉ ይሄዳል ወይ አስመስሎ ይኖራል ወይ ለእውነተኛ ጌታ ይመቻል ወይ መልሰኝ ወደ አንተ አቤቱ መልሰኝ ወደ ቃል መልሰኝ ከዕለታት አንድ ቀን ወንድማሞቹ መስዋዕት ሊያቀርቡ ለአምላካቸው እግዚአብሔር አምላክ መስዋዕቱን ሳይሆን መሠዊያ ያያል ተጠንቀቅ አንተ ተጠንቀቅ አንተ ተጠንቀቅ እንደ በግ ኑሪ ተብዬ እንደ ምንድነው ሚኖረው የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው እንደ በግ ኑሪ ተብዬ እንደ ምንድነው ሚኖረው የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው የኔ ባሪ የኔ ጸባይ ለጌታ ቤት ይሆናል ወይ እንደ ቃሉ ይሄዳል ወይ አስመስሎ ይኖራል ወይ ለእውነተኛ ጌታ ይመቻል ወይ መልሰኝ ወደ አንተ አቤቱ መልሰኝ ወደ ቃል መልሰኝ ወደ ቤት መልሰኝ ባይዘው ደስ ይላል የኔሳ መዝሙር ነው ሁላችሁም እንደምትባረኩበት ተስፋ አደርጋለሁ ይቀጥላል
እኔ እውነትም መንገድም ነኝ ደግሞ ለዓለም ብርሃን ነኝ። እናንተ እኔን ሚሰሉ ብዬ ማንነው ደግሞ የምትመስሉ? እንደ በግ ኑሪ ተብዬ እንደ ምንድነው ሚኖረው? የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው? እንደ በግ ኑሪ ተብዬ እንደ ምንድነው ሚኖረው? የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው? የኔ ባሪ የኔ ጸባይ ለጌታ ቤት ይሆናል ወይ? እንደ ቃሉ ይሄዳል ወይ? አስመስሎ ይኖራል ወይ? ለእውነተኛ ጌታ ይመቻል ወይ? መልሰኝ ወደ አንተ መልሰኝ አቤቱ መልሰኝ ወደ ቃል መልሰኝ። ወንድሜን ገለ ወደ እግዚአብሔር ቤት እህት ጠፍታ ወደ እግዚአብሔር ቤት አልታይ ቢለ አትድፈር መድረክ እግዚአብሔር ያያል። ተጠያቂ ነህ ተጠያቂ ወንድሜ ተጠያቂ ነሽ ተጠያቂ እህቴ ተጠያቂ ነሽ ተጠያቂ። ዋው ከበድ ያለ መልእክት ያለው መዝሙር ነው። አንዳንዶች መድረክ ላይ የሚደፋፈሩ ብዙ ሰዎች አሉ። ለነሱ መልእክት አለው። እኔ መድረክ ላይ በጣም ነው የምፈራው። መድረክ ላይ ከመደፋፈር እግዚአብሔር ያውጣን። ይቀጥላል። እንደ በግ ኑሪ ተብዬ እንደ ምንድነው ሚኖረው? የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው? እንደ በግ ኑሪ ተብዬ እንደ ምንድነው ሚኖረው? የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው? የኔ ባሪ የኔ ጸባይ ለጌታ ቤት ይሆናል ወይ? እንደ ቃሉ ይሄዳል ወይ? አስመስሎ ይኖራል ወይ? ለእውነተኛ ጌታ ይመቻል ወይ? መልሰኝ ወደ አንተ መልሰኝ አቤቱ መልሰኝ ወደ ቃል መልሰኝ። እሺ ውዶች እንደሰማችሁት ነው። እኔ በበኩሌ በጣም ተመችቶኛል። አጃቢው ራሱ የበረከት መሪዕት ድምጽ ነው መስለው ምርጥ ነው። ቪዲዮ ቢወጣ ደስ ይላል። ያው በሳውንድ ደረጃ አሪፍ ነው። በጣም ያምራል ማለት ነው። እናንተም የእናንተን መልሳችሁን አስቀምጡ፣ ኮሜንት ላይ ጻፉልኝ። ቻናሉን ሰብስክራይብ አድርጉ። ቻው።